በመጀመሪያ ሰኞ ዕለተ ሰኑይ መርገመ በለስ ይባላል ወይም በለስ የተረገመችበት ቀን ይባላል። ከቤተ መቅደስ ወጥቶ በሚመለስበት ጊዜ ወደ ኢየሩሳሌም ሲመለስ ተራበ ይላል። በተራበ ጊዜ በዚያ ቦታ ግን በለስ ነበረች። ወሬፀ በለስ በፍኖት ወሆረ ሀቢያ ይንሳፈሬ እምኛ ወይረከበ ውስቴታ ዘን መለቆጽል ባይቴታ። ኢየሱስ ክርስቶስ ከዛ ወጥቶ መንገድ በሚሄድበት ጊዜ ተርቦ በለሷን ፍሬ ያገኛል ብሎ ወደ በለሷ ሄደ። ነገር ግን ወደ በለሷ በሄደ ጊዜ በለሷ ከቅጠሎች ፍሬ አላገኘባትም። በለስ ፍሬ የሚሰጥበት ጊዜ ነበር። ነገር ግን እቺ በለስ በጊዜዋ ፍሬ ባለመስጠቷ ምክንያት የበለሷ ባለቤት አስገኛ እግዚአብሔር ኢየሱስ ክርስቶስ በለሲቱን ረገማት። ለዘላለም ፍሬ ያገኝብሽ ማንም ሰው ካንቺ ፍሬ አያገኝ ብሎ በለሲቱን ረገማት ነው የሚለው። እንግዲህ በዚህ ላይ ስናይ ኢየሱስ ክርስቶስ ተርቦ ነው የሚለው፣ ርቦት ነው የሚለው መጽሐፍ ቅዱስ ቀጥታ ራበውና ሲመለስ ተርቦ በየበለስ ፍሬ ያገኛል ብሎ ሄደ። ኢየሱስ ክርስቶስ የባህሪ አምላክ ነው። አምላክ ይራባል ቢባል አምላክ አይራብም። ለምን ኢየሱስ ክርስቶስ ተራበ ስንል በስጋ ነው። አሁን ኢየሱስ ክርስቶስ የምንለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ይሄ በተለየ አካሉ እግዚአብሔር ቃል ብለን ወይም እግዚአብሔር ወልድ የምንለው በተለየ አካሉ አካል አለው። አካሉ ግን የመለኮት አካል የማይጨበጥ የማይዳሰስ የማይታይ ቦታ የማይወሰንለት የማይሞት የማይራብ ባህሪና አካል ነው። ስለዚህ እና አካል ነው ኢየሱስ እግዚአብሔር አምላካችን ሰውን ለማዳን ወደዚህ ምድር ሲመጣ 5500 ዘመን ሲፈጸም በገባው ቃል መሰረት ወደ እናታችን ወደ ድንግል ማርያም መጥቶ በግብር አብሳሪነት ገብርኤል ሲነግራት ይኩነኝ ብላ ስትናገር አካላዊ ቃል እግዚአብሔር ወልድ በግብረ መንፈስ ቅዱስ ከእናታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዷል። እንግዲህ በዚህ ጊዜ ይሄ ተዋህዶ አጠቃላይ እምነታችንም ኦርቶዶክስ ተዋህዶ ብለን እናምናለን እንመሰክራለን። ተዋህዶ የሚባለው ስግው ቃል ብለን እንጠራለን። ዛሬ መጀመሪያ ሰው ከመሆኑ በፊት አካላዊ ቃል የምንለው ዛሬ ስግው ቃል ብለን ስለ ኢየሱስ ክርስቶስ እናገራለን። እና ኢየሱስ ክርስቶስ የምንለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ነውና ቄርሎስ የመናፍቅ መዶሻ እያልን የምንጠራው እንቲያው ለቃል ኮነ ለስጋ ወእንቲያው ለስጋ ኮነ ለቃል። ይሄ ማለት የመለኮት ገንዘብ የስጋ ገንዘብ ሆነ፣ የስጋ ገንዘብ የመለኮት ገንዘብ ሆነ ማለት ነው። ይሄ አባባል የመለኮት ገንዘብ ለስጋ ገንዘብ ሆነ ሲባል መለኮት የማይራብ የማይጠማ የማይሞት የማይታመም የማይደክም ነው የስጋ። ስለዚህ ይሄን ባህሪ ስጋ ተዋሃደ፣ ስጋ ገንዘብ አደረገ። የስጋን ደግሞ መራብ መጠማትን መድከምን መተኛትን እነዚህ ነገሮች የስጋን ነገሮች ደግሞ መለኮት ገንዘብ አደረገ። ስለዚህ ኢየሱስ ክርስቶስ ተራበ ሲባል በስጋ ነው። በአጠቃላይ ተኛ ስንል በስጋ ነው፣ ተራበ ስንል በስጋ ነው፣ ታመመ ስንል በስጋ ነው፣ ደከመ ስንል በስጋ ነው። ስለዚህ ኢየሱስ ክርስቶስ ተራበ ሲባል በስጋ ነው። ሌላው ኢየሱስ ክርስቶስ በለሲቱ ፍሬ እንደሌላት ያውቃል። እንዴት ፍሬ እንደማያውቅ ሰው ሄዶ ፍሬ አጥቶባት ረገማት በለስ የሚል ጥያቄ ሊነሳ ይችላል። ምክንያቱም ኢየሱስ ክርስቶስ አምላክ ነው ያውቃል። ግን በለሲቱ ፍሬ እንደሌለባት እያወቀ እንዴት ወደ በለሷ ሄደ? እንዴት ስረገማት የሚል ጥያቄ ሊነሳ ይችላል። ኢየሱስ ክርስቶስ ፍሬ እንደሌለባት ያውቃል። ግን የሄደው አላዋቂ ስጋ እንደለበሰም ለማጠየቅ ነው። አዳም አባታችን በበደለ ጊዜ በገነት ዛፍ በተደበቁ ጊዜ አይት ያለው ከአዳም ብሎ እግዚአብሔር ተናገረ። አዳም ወዴት ነው ያለው አለ። አሁን እግዚአብሔር አምላካችን አዳም እንደሚስት ያውቃል፣ በጸበለስን እንደበላ ያውቃል፣ ራቁቱን መሆኑን ያውቃል፣ አፍሮ በገነት ዛፍ ስር እንደተደበቀም ያውቃል። አሁን ከዚህ ላይ አይት ያለው ከአዳም አዳም ወዴት ነው ብሎ የጠየቀው አላዋቂ ስጋን ተዋጀ። አላዋቂ ስጋ ያንተን አላዋቂ ስጋ ለብሼ በኋለኛው ዘመን አድናለሁ ብሎ ሲያስረዳው ነው ይላሉ አባቶቻችን። ይቺ በለስ የተረገመችበት ዋነኛ ምክንያት ዝናብ በየጊዜው ታገኛለች፣ አፈር ታቅፋለች፣ ውሃ ጠጥታ ለምልማ ፍሬ በሚገባው ቀን መስጠት አልቻለችም። ወለባት ይሆን ላትታማ ትችላለች፣ ላትረገም ትችላለች። አፈር ባይኖራት ውሃ ዝናብ ባይዘንብላት እርጥበት ባይኖራት በለሲቱ ፍሬ ባትሰጥ አይገርምም። ነገር ግን ለመረገም የበቃቸው ፀሐይ ወጥቶላት ዝናብ ዘንቦላት በጫፈር ታቅፋለች። ፀሐይ ብርሃን አልነፈጋትም እግዚአብሔር። ከዛም ደግሞ ዝናብ ሰጥቷታል። ድርቅ የለም፣ ዝናብ አግኝታለች። አፈርም በጫፈር አላት። ይሁን እንክብካቤ ኖሮላት ሳይጎልባት ምንም ነገር ሳይኖርባት ባለማፍራቷ ምክንያት ተረግማለች። ጌታችን ኢየሱስ ክርስቶስ ተርቦ የመጣው እውነት በለስ ነው ወይ? የተራበው የሰው ፍቅር ነው ብሎ አባቶቻችን ቅዱስ ዮሐንስ አፈወርቅ ይናገራሉ። እስራኤላውያን በለስ ይባላሉ።
ለመጀመሪያ እንግዲህ በለስ የተባሉ እስራኤላውያን ናቸው። ቅጠል የሃይማኖት ምግባር የፍሬ ምሳሌ ነው። በለስ የእስራኤል ቅጠል የሃይማኖት ፍሬ የምግባር ምሳሌ ነው። ቅዱስ ያሬድ ሲናገር በለስ ዘይቤ ቤተ እስራኤል ምንቱ ወአጸደኑ ክርስቶስ ውእቱ ብሎና በለስ የሚለው ቤተ እስራኤል ነው የወይኑ አጸድ ክርስቶስ ነው በማለት ተርጉሟታል። በለሲቱ በቀረ እንግዲህ ወደ በለሲቱ በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ወደ በለሲቱ በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ወደ እስራኤልም በመጣ ጊዜ የአብርሃም ዘሮች ነን የአብርሃም ልጆች ነን ከማለት ውጭ ሃይማኖትና ምግባር አላገኘባቸው። በበለስ የተመሰሉት እስራኤላውያን ኢየሱስ ክርስቶስ ሱባኤ ተቆጥሮላቸዋል፣ ተስፋ ተነግሮላቸዋል። ሱባኤ የተቆጠረው ለአዳም ከገባው ቃል ጊዜ ጀምሮ አምላክ ሰው ይሆናል መቼ 5500 ዘመን ሲፈጸም አምላክ ሰው ይሆናል ተብሎ ሱባኤ ይቆጥራሉ ነቢያት። ከዛም የተስፋው ቃል ከልጅ ልጅ ተወልጄ አድናለሁ የሚለው ተስፋ ቃል አለ። ተስፋው ተነግሮላቸዋል፣ ሱባኤን ተቆጥሮላቸዋል። ተስፋውን አምነው ሱባኤን ቆጥረው መቀበል ሲገባቸው ኢየሱስ ክርስቶስን ለመቀበል ብቁ ሆነው አልተገኙም። ስለዚህ ክርስቶስ ሲመጣ ሃይማኖት ምግባር አላገኘባቸውም። የሚገርመው እስራኤል ማለት ሕዝበ እግዚአብሔር ማለት ነው። ሌላው ደግሞ ህሊና ዜሮ ለእግዚአብሔር እግዚአብሔርን ማየት የሚችል ህሊና ያለው ሕዝብ ማለት ነው። እስራኤል ማለት ሕዝበ እግዚአብሔር፣ ሌላው ደግሞ እግዚአብሔርን ሊያይ የሚችል ህሊና ያለው። እስራኤላውያን ከስም ውጭ እንደ ግብራቸው አልተገኙም። ሕዝበ እግዚአብሔር ተብለው ይጠራሉ። እንደ እግዚአብሔር ሕዝብነታቸው እግዚአብሔርን ደስ የሚያሰኝ ስራ ይሰሩ። እግዚአብሔርን የሚያይ ህሊና ተብሎ ትርጓሜ ተሰጥቷቸዋል። ህሊናቸው እግዚአብሔርን የሚያይ ህሊና የላቸውም፣ አይነ ህሊና የላቸውም። የአብርሃም ልጆች ነን ብቻ እያሉ የሚመጻደቁ በዘር ብቻ የሚያምኑ ሰዎች ነው የተገኙት። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንዲህ እያለ ይናገራል። ወሰዚያው መጻ ወልያውሰ የተወክፈው ወደ ወገኖቹ መጣ፣ ወገኖቹን አልተቀበሉትም። ወደ ወገኖቹ መጣ፣ ተስፋ ወደ ተነገረላቸው ሱባኤ ወደ ተቆጠረላቸው ወደ አብርሃም ዘሮች ወደ እስራኤል ልጆች መጣ። እነሱ ግን አልተቀበሉትም ማለት አላመኑበትም። የተነገረውን ተስፋ አምነው የተቆጠረውን ሱባኤ አምነው ሰው የሆነውን ጌታ መቀበል ሲገባቸው እሱን አላመኑም። ኦሪትን ጠብቀው ነቢያትን ትንቢተ ነቢያትን ሰምተው መጻሕፍተ ነቢያትን አንብበው መልካም ነገር መስራት ሲገባቸው ይህን ባለማድረጋቸው ምክንያት እነሱም ተወቅሰዋል። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው እንዲያለ ይናገራል። አይዛብ አስተጋቡ ጽጌረዳ ወሰኩስ ተርፈ ባይሁድ ምኩራብ አመነት ጸምረ ወቤተ ክርስቲያን ታጽፈቶ እስመ ለመጽሐፍ ንባብ ወታውቆ ለቤተ ክርስቲያን እንታክቲ አጥሬት ሰደፈ ወንታክቲ አጥሬት ባይሬ ባይሁ ዘንድ ድንግል እንድትጸነስ ተነገረ። ባይሁ ዘንድ ድንግል ክርስቶስን ያስገኘችው የተዋሕዶ ምስጢር የተፈጸመባት አምላክ ሰው የሆነባት ድንግል ማርያም እንድትገኝ ከአይሁድ ዘር እንድትገኝ ተነገረ። በእኛ ዘንድ ግን እውነት ሆነ። እኛ ግን በእነሱ ዘንድ ተነገረ። ምን ተብሎ? ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ አምላክ በድንግልና ይወለዳል ተብሎ ተነገረ። በእኛ ዘንድ ግን እውነት ሆነ ማለት እኛ ግን ድንግልናዋን አምነን በድንግልና መጽነሷን አምነን በድንግልና መውለዷን አምነን ተቀብለናል። እነሱ ግን ድንግል ትጸንሳለች፣ ድንግል ትወልዳለች ተብሎ ተነገረ። እሱም ብቻ ትንቢቱን ብቻ ሰሙ እንጂ ቃሉን ብቻ ሰሙ እንጂ አላመኑም። አለማመናቸውን መናገር ነው። ትንቢት በመኩራብ ሃይማኖት በቤተ ክርስቲያን ነው። እንግዲህ ትንቢት በመኩራብ ማለት ለእስራኤላውያን ማለት ነው። ቤተ ክርስቲያን ማህበረ ምእመናን የአዲስ ኪዳን አማኞችን የሚገልጽ ነው። ለመኩራብ ትንቢት ተነገረ፣ ለእስራኤላውያን ትንቢት ተነገረላቸው። ትንቢቱን ግን እነሱ አልተጠቀሙበትም። ትንቢቱን አሕዛብ ተጠቀሙበት። የተነገረውን ትንቢት አምላክ ሰው ይሆናል የተባለውን ትንቢት አምላክ ሰው ነው ሰው ሆነ ብለው አምነው የተጠቀሙት እስራኤላውያን ሳይሆኑ በመኩራብ እግዚአብሔርን የሚያመልኩት ሳይሆኑ አሕዛብ ጣዖት የሚያመልኩት ከጣዖት አምልኮ ወጥተው እግዚአብሔርን አምነው የእግዚአብሔር ቤተ ክርስቲያን ወይም የአካለ ክርስቶስ ተብለው ተጠሩ። ስለዚህ ቤተ ክርስቲያን ሃይማኖት ግን እምነት ማመን ለቤተ ክርስቲያን ሆነ። ምኩራብ ምሳሌ ሰጠች፣ ቤተ ክርስቲያን ግን አመነችበት። በምኩራብ ምሳሌ ተነገረ፣ በነቢያት መጻሕፍት የተነገረ ምሳሌ ተነበበ። ቤተ ክርስቲያን ግን ያን ምሳሌ እውነት ነው ያ የተነገረው ምሳሌ አማናዊ ሆነ ብላ ቤተ ክርስቲያን አመነችበት። ምኩራብ ትንቢትን አስገኘች፣ ቤተ ክርስቲያን ግን ተቀበለችው። ቤተ ክርስቲያን ምኩራብ ትንቢትን አስገኘች፣ ቤተ ክርስቲያን ተቀበለችው። ምኩራብ ትንቢቱን በምሳሌ አስተማረች፣ ቤተ ክርስቲያን ግን በሃይማኖት ጸናችበት።
ምኩራብ ትንቢቱን በምሳሌ አስተማረች። ቤተክርስቲያን ግን በሃይማኖት ጸናችበት። ሰው የሆነውን ጌታ አምና በክቡር ሥጋው በክቡር ደሙ ታትማ ክቡር ደሙን ክቡር ሥጋውን ተቀብላ በሱ ጸንታ ትኖራለች። ረብ ጥቅም አገኘችበት ማን ቤተክርስቲያን እያለ ቅዱስ ዮሐንስ አፈወርቅ በሚገባ ይናገራል። አንጻረ በለስ ረገማ ለኃጢአት ይላሉ አባቶቻችን ብለው ይናገራሉ። በለስ ቅጠሏ ሰፊ ነው። በበለስ አንጻር የረገማት ኃጢአትን ነው። በለስ ቅጠሏ ሰፊ ነው። ኃጢአትን በአዳምና በልጆቹ ላይ በልጅ ልጆቹ በሙሉ ኃጢአት ተንሰራፍታ መገኘቷ መናገር ነው። የበለስ ፍሬ ሲበሉት ጣፋጭ ነው፣ ኋላ ግን እንደሚመር ተመልከቱ። የበለስ ፍሬ ጣፋጭ ነው፣ ሲበሉት ይጣፍጣል፣ በኋላ ግን ይመራል ነው የሚሉት። ኃጢአት ሲሰራ ደስ ታሰኛለች፣ ከሰራዋት በኋላ ግን እንደ በለስ ትመራለች። የሰው ልጅ ኃጢአት ሲሰራ ዝሙት ሲፈጽም ደስ ይለዋል፣ ሲበላ ሲጠጣ ሲሰክር ደስ ይለዋል። በኃጢአት ከሰራ በኋላ ግን ኃጢአት መራር ነው። ህሊና ይጮህበታል። በአንደኛ ደረጃ ህሊናው ለምን እናደረግ በምን ይሰራ እያለ የቀን ረፍት የሌሊት እንቅልፍ ይነሳዋል። ከዛም በላይ ደግሞ ኃጢአት በለስ እንደምትመር ኃጢአትም አስፈርዳ ወደ ገሃነመ እሳት ታስጥላለች። አዳምና ሔዋን በለስን ጣፍጣቸው በሉ። ነገር ግን ውጤቱ ግን በለሷ እንደምትመር ኃጢአቱ ግን በጣም ምሬትን መከራን ያመጣ ነው። 5500 ዘመን ዓመተ ፍዳ ዓመተ ኩነኔ የእንባ ዘመን፣ የለቅሶ ዘመን፣ የመከራ ዘመን፣ ነፃነት የሌለበት ዘመን፣ የሰው ልጆች በግብረናተ ዲያብሎስ ተይዘው የነበሩበት ዘመን ነው። ስለዚህ ያ ውጤት ይሄ መራር ነገር የተገኘው በኃጢአት ነው። ሲሰሩት ሲበሉት በለስን ደስ ያላቸው፣ ውጤቱ ግን መራር ነበር። በጸጋ የተጎናጸፉት ብርሃን የለበሱት በለስን ሲበሉ ግን የኃጢአት መጨረሻ ውጤቱ ግን ራቁትነትን ያስከተለው። እግዚአብሔርን ትተው ቃሉን ረስተው በዲያብሎስ ስብከት ተስማምተው በለስን ሲበሉ ደስ ብሏቸው በሉ። ነገር ግን ውጤቱ መራር ነበር። ራቁትነታቸውን ያሳያቸው፣ ራቁታቸውን አሳፈራቸው። የእግዚአብሔር ልጆች ዛሬም ኃጢአት ሲሰሩት ደስ ሊል ይችላል፣ ግን ያሳፍራል። ብዙ ጊዜ ሰው ኃጢአት የሚሰራው ከእግዚአብሔር ሳይደበቅ ከሰው ተደብቆ ኃጢአት ይሰራል። ጨለማን ተገና አድርጎ ቤት ዘግቶ ዱርን ተገና አድርጎ ሰው ብዙ ኃጢአት ሊሰራ ይችላል። ግን ከእግዚአብሔር ተሰውሮ ኃጢአት የሚሰራ ማንም የለም። በባህርም እግዚአብሔር አለ፣ በየሱም እግዚአብሔር አለ፣ በቤቱም ውስጥ እግዚአብሔር አለ፣ በጨለማም እግዚአብሔር አለ። ከእግዚአብሔር እይታ ውጭ መሆን አይቻልም። ከእግዚአብሔር እይታ ውጭ ሊሆን የሚችል ማንም ፍጡር የለም። ስለዚህ ሁላችንም በእግዚአብሔር እይታ ውስጥ ነንና ኃጢአት እንዳይነክስብን ኃጢአት እንዳንሰራ ኢየሱስ ክርስቶስ ሰው መሆን በሱ ደም ፈሳሽነት የሰው ልጆች ነፃነታቸውን አግኝተዋል። ያ የነበረ መርገም የአዳም በደል ጥንተ አብሶ የሚባሉ ጠፍቷል። የሰው ልጅ ነፃነት ታውጆለታል። ጠላታችን ዲያብሎስም ድል ተነስቷል። ዛሬ ግን ሰው በራሱ ፈቃድ ነፃ ፈቃዱን ተጠቅሞ ሰው በነፃ ፈቃድ ስለምናመልክ እግዚአብሔርን አምላካችን እግዚአብሔር እንደ ምድራዊ ባለስልጣን በየቦታው ጸጥታ አካላት አቆሞ ይህንን አድርግ እናታደርጋል። አስገድዶ ጽድቅ እንድንሰራ አያደርግም። አስገድዶ እንድናመልከው አያደርግም። አስገድዶ እግዚአብሔር እንድንከተለው አያደርግም። እግዚአብሔርን አምላክነቱን አውቀን ፍቅሩን አውቀን ቸርነቱን አውቀን መግቦቱን አውቀን የዘላለም ሕይወትን ለመውረስ ፍቅሩ ገብቶን ልናመልከው ነው እግዚአብሔር የሚነግረን የሚያስተምረን እንጂ ተገደን እንድንመጣ አይደለም። ሌላው ክርስቶስ ፍቅርን ተርቦ ነበር። ከእስራኤላውያን ፍቅርን ፈልጎ ነበር። እሱ በፍቅር መጣ። ቅዱስ ሕርያቆስ እንደነገረን ፍቅር ሳቦ ለወልዳ ያልመንወሩ አብጾ እስከ ለሞት ፍቅር ኃያል ወልድን ወደዚህ ምድር ሳበው ሰው እንዲሆን ያደረገው ከተለየ አካል መጥቶ ሰው እንዲሆን ያደረገው ፍቅር ነው። እንዲራም እንዲጠማ ያደረገው ፍቅር ነው። በአይሁድ እጅ ተይዞ እንዲገረፍ ያደረገው ፍቅር ነው። የማን ፍቅር? የሰው ፍቅር። በቀኖት እጆቹ እግሮቹ እንዲቸነከሩ ያደረገው ሰው ፍቅር ነው። ስለዚህ ከሰው ልጆች ፍቅርን ተራበ። ከእስራኤላውያን ግን ፍቅር አልነበረባቸው። ልባቸው በጥላቻ የተሞላ ነበር፣ በቅናት የተሞላ ነበር። ስለዚህ ፍቅርን ተርቦ አላገኘም ነው የሚለን። የእግዚአብሔር ልጆች ዛሬ እስከ እያንዳንዳችን ክርስቶስ ፍቅር ያገኘውን ወይ? ከእያንዳንዳችን ክርስቶስ ከእያንዳንዳችን ሕይወት ፍቅርን ተርቧል፣ አንድነትን ተርቧል፣ መልካም ነገርን ተርቧል፣ ሰላምን ተርቧል አምላካችን ክርስቶስ። ስለዚህ ከኛ ፍቅር ይገኛል። ወደኛ ቢመጣ አምላካችን እውነት ፍቅር ፍሬ ይገኝብናል፣ የንስሐ ፍሬ ይገኝብናል፣ የአንድነት ፍሬ ይገኝብናል። ዛሬ እኮ ምድራችን በጥላቻ የተሞላች በመለያየት የተሞላች በዘር የተሞላች ምድር ነው ያለችው።